ሰላም እንዴት ናችሁ? እሺ አንድ ሰው ይታየኛል፣ ሁለት ሰው ጀምር ላይቭ። እሺ ሶስት ሰው አሁን እንጀምር ብላችሁ ኮሜንት ላይ ጻፉ፣ ከዛ እንጀምር። እሺ ሶስት ሰው በቂ ይመስለኛል፣ መጀመር እንችላለን። ይሄ ያው የጥያቄዎቹ ያሉበት ሞጁል ነው። እስካሁን እንግዲህ የተዘጋጀው ወደ 120 ጥያቄዎች ከነ መልሳቸውና ማብራሪያቸው ጋር የያዘው ሞጁል ተዘጋጅቶ አልቋል። መግዛት የምትፈልጉ ያው ቲክቶክ ላይ ማናገር ትችላላችሁ፣ ወይም ቴሌግራም ላይ ልታናግሩን ትችላላችሁ። ከዛ ውጪ በዚህ 0972780631 በሚለው ቁጥር ልታናግሩን ትችላላችሁ። አሁን ወደ ጥያቄ እንሂድ። የመጀመሪያ ጥያቄ አሽከርካሪው ተሽከርካሪውና አካባቢው ዝግጁ ከሆኑ በኋላ ለማሽከርከር ፍላጎት ማሳየት ምን ተብሎ ይጠራል? መልስ እየመለሳችሁ። እሺ ምርጫውን ላንብብላችሁ። ሀ መነቃቃት፣ ለ ማስተዋል፣ ሐመር ውሃ መነሳሳት፣ መ ሀና ሐመር ውሃ። ኮሜንት ላይ እየመለሳችሁ። እሺ ሰብለ ሐመር ውሃ። እሺ ሌላ? እሺ መልሰን እንጀምር። ትክክለኛው መልስ መ ነው። ሐመር ውሃና ሀ ተመሳሳይ ነገሮች ናቸው። መነቃቃትና መነሳሳት አንድ አይነት ነገር ነው። ያው ትክክል ነው። ሰብለ ሐመር ውሃ ትክክል ነው። ሱራን ትክክል ነው። ሐመር ውሃ ግን መነቃቃትም ያው ትርጉሙ ተመሳሳይ ነው፣ የመነቃቃትና የመነሳሳት። ስለዚህ ከማሽከርከር ስነ ባህሪ ጉዳዮች አንዱ መነቃቃትና መነሳሳት ነው፣ ወይም መነሳሳት ማለት ነው። ስለዚህ መነቃቃት የሰዎችን ባህሪ ወደ ግብ የሚያንቀሳቅስ ሂደት ነው። ከዚህ በተጨማሪ ደግሞ ባህሪን ለማስተካከል እና መጥፎ የሆነውን ለማስተካከል ኦልሬዲ ያለንን ነገር ደግሞ አጠናክረን ለማስቀጠል የሚረዳን መነቃቃት ወይም መነሳሳት ይባላል ማለት ነው። ስለዚህ ትክክለኛው መልስ መ ነው። ሀና ሐመር ውሃ ማለት ነው። መነቃቃት ወይም መነሳሳት ይባላል ማለት ነው። እሺ ሁለተኛ ጥያቄ አሽከርካሪዎች ራስን በራስ ከስህተት ለማረም ከሚጠቀሙበት ሶስቱ የመህ መንገዶች የማይካተተው የቱ ነው? አ መጠንቀቅ፣ ለ መመስከር፣ ሐመር ውሃ መረጋጋት፣ መ መቀየር። እሺ እየመለሳችሁ። እሺ ሱራ መቀየር ማለት ነው። እሺ ሌላ ሰው? እሺ ህይወት ግርማ እሺ ሌላ? አንድ ሰው ይመልስና ከዛ መልሰን ጥያቄውን እናነሳለን ማለት ነው። እሺ ኪዊ 4 ማለት ነው። እሺ ታሪኩ እሺ አሪፍ። ስለዚህ አሽከርካሪዎችን ራስን በራስ ከስህተት ለማረም ከሚጠቀሙበት ሶስት መንገዶች የማይካተተው ሐመር ውሃ መረጋጋት ነው። ሶስቱ የመህ ህጎች የሚባሉት መጠንቀቅ፣ መመስከርና መቀየር ናቸው። ምን ማለት ነው? መጠንቀቅ ማለት ችግሮች እንዳሉብን እናውቃለን።
ስለዚህ እነዛ ችግሮች ወደ ስህተት እንዳያመሩንና ጥፋት እንዳያስከትሉብን አስቀድመን መጠንቀቅ ማለት ነው። ስለዚህ አንደኛው መጠንቀቅ ነው ማለት ነው። ሁለተኛ መመስከር ማለት ደግሞ በችግሮቻችን ምክንያት ስህተቶችን ስንፈጽም የስህተቱ ፈጻሚ እኛ መሆናችንን አምነን መቀበል መቻል አለብን ማለት ነው። ስለዚህ አምነን ተቀብለን በራሳችን መመስከር አለብን። ለዚህ ጥፋት ምክንያቱ እኔ ነኝ፣ በራሴ ችግር ምክንያት ያመጣሁት ያንን ነገር የሚለው ማለት ነው። ከዛ በኋላ ያንን ስናደርግ መቀየር አለብን የሚለው ሀሳብ ይመጣልናል ማለት ነው። ስለዚህ ያ ከመጣልን መቀየር ላይ ምን እናደርጋለን? ያሉብንን ችግሮች ማስወገድ እንጀምራለን ማለት ነው። ስለዚህ በእነዚህ ሶስት ህጎች ራሳችንን ማሻሻል፣ ከስህተት ማረም እንችላለን ማለት ነው። እሺ ወደ ቀጣይ ጥያቄ እንለፍ። ሶስተኛ ጥያቄ በስሜት ሕዋሶቻችን ከተሰበሰቡት መረጃዎች ውስጥ ለተመረጠው ተፈላጊ መረጃ በፍጥነት መልስ መስጠት ምን ይባላል? ሀ ትኩረት፣ ለ ማስተዋል፣ ሐመርሃ መገንዘብ፣ መ መተንተን። እሺ መልስ ላይ ኮሜንት ላይ እየመለሳችሁ የመለሳችሁ አቤኒ መ እሺ መተንተን ማለት ነው። እሺ ሌላ አለ? ሌላ የሚመልስ ጥያቄው አይታይም? እሺ ወይ ወታችሁ ግቡ ከላይቭ ማለት ነው። እንደዛ የሚታይ ይመስለኛል። ወታችሁ ስትገቡ ድጋሚ ይታያል፣ መታየት ይጀምራል። መጀመሪያ በኔትወርክ ስለተቋረጠ ነው። እሺ ሰብለ ይታያል። እሺ እስቲ እሺ ድምጽ ርቋል። እሺ አንዴ ቆይ ሌላ ማይክ እስቲ አሁን ሲሰማ ይሰማል? ይመስለኛል አሁን በደንብ የሚሰማ ይመስለኛል። እሺ እንቀጥል። ስለዚህ በተግባር ያንን ነገር ለማረም መጣር ማለት ነው። ስለዚህ ትክክለኛው መልስ ለማስተዋል ይባላል ማለት ነው። እሺ ወደ አራተኛ ጥያቄ እንሂድ። ዛሬ በደንብ ለሚሳተፍና ከአብዛኞቹ ከፍ ላለ ሰዓት ላይቭን ለተከታተለ ሰው ይህንን ሞጁል 60 ጥያቄ ያለው ሞጁል በነፃ ለ3 ሰው እሰጣለሁ እልካለሁ። እሺ አራተኛ ጥያቄ ከማሽከርከር ባህሪያት ዘርፎች ውስጥ የስሜት ባህሪ ያልሆነ የቱ ነው? ሀ ፍላጎት፣ ለ መነሳሳት፣ ሐመርሃ ማወቅ፣ መ ለነ ሐመርሃ። እሺ የመለሳችሁ ይታያል? ድምጼ ይሰማል አይደለ? ሱራ ይሰማል ድምጼ? እሺ የሆነ ሰው ኮሜንት ላይ ጻፉልኝ። እሺ ህይወት እሺ ቴንኪው። እሺ ሰብለ ሐመርሃ ማወቅ። እሺ ሌሎቻችሁ ከማሽከርከር ባህሪያት ዘርፎች ውስጥ የስሜት ባህሪ ያልሆነ የቱ ነው? እሺ አቤኒ ሐመርሃ። እሺ መልሰን እንለፍ። ትክክለኛው መልስ ሐመርሃ ማወቅ የሚለው ነው። ስለዚህ የስሜት ባህሪ ፍላጎትን፣ አመለካከትን እና መነሳሳትን እንዲሁም መሰል ስሜቶችን ያጠቃልላል።
ስለዚህ ፍላጎትና መነሳሳት ናቸው የስሜት ባህሪ የምንላቸው ማለት ነው። ማወቅ ግን የስሜት ባህሪ አይደለም። ስሜታዊነት ሳይሆን ከስሜታዊነት የተለየ ነገር ነው ማወቅ። ከማስተዋል ጋር ከዛ ጋር የተያያዘ እውቀትን ከማግኘት ጋር የተገናኘ ነገር ነው ማለት ነው። ስለዚህ ከስሜት ባህሪ ውስጥ አይካተትም ማለት ነው። እሺ ወደ ቴክኒክ ጥያቄዎች እንለፍ። የሞተር ኃይል በሚያመነጭበት ሂደት ውስጥ ሞተር ኃይል በሚያመነጭበት ሂደት ውስጥ ቀጥተኛ በሆነ መንገድ ከሚያግዙ ክፍሎች የማይካተተው የቱ ነው? አ የኤሌክትሪክ ክፍል፣ ለ የነዳጅ አስተላላፊ ክፍል፣ ሐመር ውሃ የማቀዝቀዣ አስተላላፊ ክፍል፣ መ የማለስለሻ ክፍል አስተላላፊ ክፍል። መልሱ። እስከዛ ድምፁን ለማስተካከል ልሞክር። እሺ የመለሳችሁ እሺ አቤኒ ሐመር ውሃ። እሺ ሌላ የሚመልሳል የሚሞክር? እሺ ከሌለ ወደ ቀጣይ እንለፍ። የዚህ ትክክለኛው መልስ ሀ ነው፣ የኤሌክትሪክ አስተላላፊ ክፍል ነው። ጥያቄው የሚለው ሞተር ኃይል በሚያመነጭበት ሂደት ውስጥ ቀጥተኛ በሆነ መንገድ ነው። ቀጥተኛ በሆነ መንገድ ከሚያግዙ ክፍሎች የማይካተተው ነው የሚለው። ስለዚህ ትክክለኛው መልስ የኤሌክትሪክ አስተላላፊ ክፍል ነው። በቀጥታ ግንኙነት የለውም። ቀጥታ ግንኙነት ያላቸው እነዚህ ሶስቱ ናቸው። የነዳጅ አስተላላፊ ክፍል ኃይል ለማመንጨት ነዳጅ ያስፈልጋል። ስለዚህ በዛ ሂደት ውስጥ ቀጥተኛ የሆነ አስተዋጽኦ ነው የሚኖረው ማለት ነው የነዳጅ አስተላላፊ ክፍል። የማቀዝቀዣ አስተላላፊ ክፍልም እንደዚሁ። ምክንያቱም ሞተር ውስጥ ኃይል በሚፈጠርበት ወቅት ከፍተኛ ሙቀት ይፈጠራል። ስለዚህ ያ ከፍተኛ ሙቀት መቀዝቀዝ መቻል አለበት። አለበለዚያ ሞተሩ ኃይል የማመንጨት ስራውን የሆነ ፖይንት ላይ ያቆማል ማለት ነው። ስለዚህ ይሄም ቀጥተኛ አስተዋጽኦ አለው። ሶስተኛ ደግሞ የማለስለሻ አስተላላፊ ክፍል ነው። እሱም እንደዚሁ ተመሳሳይ ኃይል ሲፈጠር የተለያየ እንቅስቃሴ ያለው ፒስተኖቹ ወደ ላይ ወደ ታች ይወጣሉ ይወርዳሉ። ስለዚህ ያ ሰበቃ ይፈጥራል። ስለዚህ በዛ ሰበቃ ምክንያት ሞተር እንዳይነክስ ማለስለሻ ክፍል ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ በዚህ ምክንያት ሶስቱ ቀጥተኛ አስተዋጽኦ አላቸው ማለት ነው። ስለዚህ ትክክለኛው መልስ የሚሆነው ለዚህ ጥያቄ ሀ የኤሌክትሪክ አስተላላፊ ክፍል የሚለው ነው ማለት ነው። ስለዚህ ኤሌክትሪክ አስተላላፊ ክፍሎች በተዘዋዋሪ አስተዋጽኦ ቢኖራቸውም በቀጥታ ግን ኃይል ከማመንጨት ሂደቱ ጋር አስተዋጽኦ የላቸውም ማለት ነው። እሺ ወደ ቀጣይ ጥያቄ እንለፍ። እሺ ከባትሪ የተላከለትን የኤሌክትሪክ ኃይል ወደ መካኒካል ኃይል የሚለውጥ የተሽከርካሪ ክፍል የቱ ነው? ሀ ሞተር፣ ለ ስታርተር ሞተር፣ ሐመር ውሃ ሞተሪኖ፣ መ ለና ሐመር ውሃ። ይሄን አስተውላችሁ መልሱ። እሺ ኮሜንት ላይ እየመለሳችሁ ኢዮባ። እሺ ቢ ማለት ለስታርተር ሞተር። እሺ ሃይሚ ለስታርተር ሞተር ማለት ነው። እሺ ሄሉ ሐመር ውሃ ሞተሪኖ። እሺ ሌላ አንድ የመጨረሻ ዮባሲ። ልመልስና ልላል። ትክክለኛው መልስ መ ነው። ለና ሐመር ውሃ ተመሳሳይ ነገሮች ናቸው፣ በተለያየ ስም ተጠሩ እንጂ ማለት ነው።
ስታርተር ሞተር ማለት ሞተሪኖ ማለት ነው በሌላ ቋንቋ አጠራር ማለት ነው። ይመስለኛል የጣሊያንኛ ነው ሞተሪኖ። ስለዚህ ስታርተር ሞተር ወይም ሞተሪኖ ተሽከርካሪን በቁልፍ በምናስነሳበት ወቅት የኤሌክትሪክ ኃይልን ከባትሪ ይቀበልና ወደ መካኒካል ኃይል ይቀይረዋል። ከዛ ያ መካኒካል ኃይል ሞተሩ እንዲነሳ ያደርጋል ማለት ነው። ስለዚህ ትክክለኛው መልስ ስታርተር ሞተር ወይም ሞተሪኖ ማለት ነው ለእነ ሐመር ውሃ ነው። እንዴት መሰላችሁ ሞተሪኖ የሚሰራው? ልክ ጀነሬተርን አስቡና ጀነሬተር መጀመሪያ ስናስነሳ በገመድ የሚሳብ ነገር አለ አይደለ? ያ ማለት የመጀመሪያውን ዙር ለመፍጠር የሚደረግ እንትን ነው ስራ ነው። በገመድ የምንስበው የመጀመሪያዋን ዙር ለመፍጠር ነው። የመጀመሪያዋ ዙር ከተፈጠረች በኋላ ሞተሩ በራሱ ይቀጥላል ማለት ነው። ስለዚህ በተመሳሳይ መንገድ የመኪናን ሞተር ልክ እንደ ጄኔሬተር በገመድ ስበን ማስነሳት ስለማንችል ምንድነው የሚሆነው? በቁልፍ ሞተሪኖን ለሞተሪኖ ኃይል ስንሰጠው ሞተሪኖ ኤሌክትሪክ ኃይሏን ወስዶ እዛ ዙር ይፈጥራል ማለት ነው። ስለዚህ ያቺ የመጀመሪያዋ ዙር ስትገባለት ሞተሩ ስራውን መስራት ይጀምራል ማለት ነው። ስለዚህ ትክክለኛው መልስ ሞተሪኖ ወይም ስታርተር ሞተር ይባላል ማለት ነው። እሺ ወደ ሶስተኛ ጥያቄ እንለፍ። እሺ ሞተርን ለማቀዝቀዝ ከሚያገለግሉ ዋና ዋና መንገዶች የማይካተተው የቱ ነው? ሀ ውሃ፣ ለ ዘይት፣ ሐመር ውሃ አየር፣ መ እና ሐመር ውሃ። ይህንም አስተውላችሁ መልሱ። ዋና ዋና መንገዶች ነው የሚለው። ባይ ዘ ወይ የዋናው ፈተና ላይም እንደዚህ አይነት ጥያቄዎች ናቸው የሚመጡት። ማለት ቃላቶቹ ናቸው የሚለዋወጡት እና ሊያሷስቷችሁ የሚችሉት ማለት ነው። ልክ እንደዚህ የማይካተተው ያልሆነው በሚሉ ማለት ወይም ዋና ዋና ከሚባሉት ውስጥ የማይካተተው አይነት ነገሮች ናቸው የሚመጡት እና የሚያሳስቱት በዛ መልክ ነው። ስለዚህ እሱን እያስተዋላችሁ መመለስ ማለት ነው። እሺ ኢዮባ ቢ፣ ህይወት ቢ፣ እሺ ሃይሚ ለ፣ እሺ እሺ ሌላ ሰው አለ የሚመልስ? ኩዚ ትመልሳለህ? እሺ እሺ ከሌለ መልሰን ነው እንለፍ። እሺ አቤኒ መ፣ ሀና ሐመር ውሃ። እሺ እሺ ሌላ አለ? ሄሉ ለ፣ ዘይት። እሺ ስለዚህ ትክክለኛው መልስ ዘይት ነው። ዘይት ዋና ለማቀዝቀዝ ከሚያገለግሉ ዋና መንገዶች ውስጥ አይካተትም። ለምንድን ነው የማይካተተው? ዘይት እንትን ማለት ሞተርን ለማቀዝቀዝ በዋነኝነት አገልግሎት ላይ የሚውሉት አየርና ውሃ ናቸው። ውሃ በራዲያተር በኩል የሚያልፈው ማለት ነው። አየር ደግሞ ልክ እዛው በማስከሪያው በኩል አላደረግ ከራዲያተሩ ፊት ለፊት የሚመጣው እሱ ያንን ውሃ ያቀዘቅዛል፣ ውሃው ደግሞ ሞተሩን ያቀዘቅዛል ማለት ነው። ስለዚህ በዋነኝነት ዓላማቸው የውሃና የአየሩ ማቀዝቀዝ ነው። ዘይት ግን ማቀዝቀዝ አይደለም፣ ዋናው ዓላማው ማለስለስ ነው። ሞተሩን ማለስለስ እና ሰበቃ መቀነስ ነው ዋናው ዓላማው። ነገር ግን እዚህ ጋር ምን አለ? ሰበቃ በራሱ ሙቀት የመፍጠር አቅም አለው። ስለዚህ ዘይት በሚያለሰልስበት ወቅት ያን ሰበቃ ያስቀራል ማለት ነው። ስለዚህ ሰበቃው ስለሚቀንስ ሙቀቱም አብሮ ይቀንሳል ማለት ነው። ነገር ግን ጥያቄው ምንድን ነው የሚለው? በሞተር ውስጥ የተፈጠረው ሙቀት ነው። ዘይት ሙቀት እንዳይፈጠር ነው እንጂ የሚያደርገው ከተፈጠረ በኋላ ያለው ሙቀት ለመቀነስ አይደለም የሚያገለግለው ማለት ነው። ያው ሙቀቱንም እንዳይፈጠር የሚያደርገው ሰበቃውን ለመቀነስ በሚያደርገው ጥረት ነው፣ እግረ መንገዱን ማለት ነው። ተጓዳኝ ጥቅሙ ነው ዞሮ ማለት ነው። ስለዚህ በዋነኝነት የዘይት ጥቅሙ ማለስለስ ነው። የማቀዝቀዝ ዋነኛ ዓላማቸው የሆኑት ግን አየርና ውሃ ናቸው። ስለዚህ ትክክለኛው መልስ ለነው። ዘይት ለማቀዝቀዝ ሳይሆን ለማለስለስ ነው የሚሆነው ማለት ነው። እሺ አራተኛ ጥያቄ ሞተርን ለማስነሳት ከሚያስፈልጉ ክፍሎች ውስጥ የማይካተተው የቱ ነው? ሀ ሞተሪኖ ወይም ስታርቲንግ ሞተር ቅድም ያየ ነው ማለት ነው። ለ የሞተር ቁልፍ፣ ሐመር ውሃ ባትሪ፣ መ መልሱ አልተሰጠም። እሺ ሃይሚ መ፣ እሺ ሌላ ሰው? ሄሎ ሄሉ እሺ መ፣
እሺ ሶባ መ ሰብለ መ እሺ ስክሪኑ እንትን ጥያቄ ውስጥ አድርጎ ከቀረ ወጥታችሁ ድጋሚ ግቡ እንዲመጣላችሁ ማለት ነው። አሁን አራተኛው ጥያቄ ላይ ደርሰናል። እሺ ኢዮባ ዲ ህይወት መ ሌላ ላይ የመጨረሻ አንድ ሰው የመጨረሻ የሚሞክረኝ ጥያቄ አራተኛው ጥያቄ ሰብለ መ እሺ አሪፍ። ስለዚህ ሞተርን ለማስነሳት እነዚህ ሶስቱ ነገሮች ያስፈልጋሉ። ሞተሪ ነው ቅድም እንዳልኳችሁ የመጀመሪያውን ዙር ለመፍጠር ማለት ነው። የሞተር ቁልፍ ደግሞ አገልግሎቱ ምንድነው? ከባትሪ የኤሌክትሪክ ኃይል ወደ ሞተሪኑ እንዲሸጋገር ያደርጋል ማለት ነው። ዞሮ ሞተሩን ለማስነሳት ይረዳናል እንደማለት ነው። ባትሪ ያው ለሞተሪኑ የመጀመሪያውን ኤሌክትሪክ የሚሰጠው ባትሪ ነው። ስለዚህ እነዚህ ሶስቱ ነገሮች ወሳኝ ናቸው። ሞተር ለማስነሳት ግድ የሚያስፈልጉ ነገሮች ናቸው። ስለዚህ ትክክለኛው መልሱ አልተሰጠም የሚል ነው። እሺ ወደ ማሽከርከር ህግ ጥያቄዎች እንለፍ። እሺ የሚያስጠነቅቁ ምልክቶች እንድንጠነቀቅ የሚነግሩን ቦታ ላይ ከመድረሳችን ከስንት ሜትር በፊት ይተከላሉ? ሀ 50 ሜትር፣ ለ 30 ሜትር፣ ሐመርሃ 60 ሜትር፣ መ 40 ሜትር። እሺ የመለሳችሁ ኢዮባ ኤ 50 ሜትር እሺ፣ ሰብለ 30 ሜትር እሺ፣ ሌላ ሰው አለ የሚመልስ የሚሞክር? እሺ እስክትሞክሩ ስለ ሞጁሉ የተወሰነ ልበላችሁ። ሞጁሉ 120 ጥያቄዎች ነው ያሉት በጥቅሉ ማለት ነው። እና በሁለት ተከፍሎ በሁለት ይሸጣል። አንደኛው 60 ጥያቄ ብቻ የያዘ የሚሸጥ አለ። ሌላኛው ደግሞ ሙሉ 120ውን ጥያቄ ይዞ የሚሸጥ ማለት ነው። ስለዚህ 60ውን ጥያቄ በ200 ብር ነው የሚሸጠው። 120ውን ጥያቄ ደግሞ 30% ቅናሽ ተደርጎበት በ350 ብር ነው የሚሸጠው። ስለዚህ መግዛት የምትፈልጉ ያው እዛ ላይ የምታዩት ስልክ ቁጥር አለ አይደለ? 0972 780631 የሚለው በሱ ስልክ ቁጥር መግዛት ትችላላችሁ ማለት ነው። እሺ ወደ ጥያቄው እንመለስ። እሺ ሀይሚ 50 ሜትር እሺ፣ መምህሩ ኤ እሺ፣ ሌላ ለሚመልስ የሚሞክር? እሺ ከሌለ መልሰን እንለፍ። ትክክለኛው መልስ ሀ 50 ሜትር ነው። ምንጊዜም የሚያስጠነቅቁ ምልክቶች እዛ ሊያስጠነቅቁን ከፈለጉት ነገር 50 ሜትር ሲቀረን ነው የሚተከሉት ማለት ነው። ለምሳሌ ድልድይ ያለ ተጠንቀቅ አሽከርክር የሚል ምልክት ካለ ለድልድዩ 50 ሜትር ሲቀረን ይተከላል ማለት ነው። ይሄ ነገር መንገዱ ወደ ቀኝ ይታጠፋል። ስለዚህ ተጠንቀቅ አሽከርክር የሚል ምልክትም ካለ 50 ሜትር ሲቀር ይሄ ምልክት እናገኛለን ማለት ነው። ስለዚህ ከ50 ሜትር በኋላ የሚታጠፍ መንገድ እንደሚጠብቀን እንገነዘባለን ማለት ተጠንቅቀን እናሽከረክራለን ማለት ነው። እሺ ወደ ሁለተኛ ጥያቄ እንለፍ። ይህ የመንገድ ዳር ምልክት ምን መልእክት ያስተላልፋል? ሀ ወደ ቀኝ መታጠፍ የተከለከለበት መንገድ ስለሚያጋጥምህ ተጠንቅቅ አሽከርክር። ለ ወደ ቀኝ የሚታጠፍ መንገድ ስለሚያጋጥምህ ተጠንቅቅ አሽከርክር። ሐመርሃ ወደ ቀኝ ታጥፈው ለሚሄዱ ተሽከርካሪዎች ብቻ የተፈቀደ መንገድ። መ የተበላሸ መንገድ ስለሚያጋጥምህ ወደ ቀኝ ታጠፍ። ትክክለኛው መልስ ላኩት። እሺ ሰብለ ኤ ወደ ቀኝ መታጠፍ የተከለከለበት መንገድ ስለሚያጋጥም ተጠንቀቅ አሽከርክር ማለት ነው። እሺ ሌላ ሰው? እሺ ሄሉ ለ፣ ኢዮባ ቢ፣ ሃይሚ ቢ። እሺ እሺ ኤዋይ ለ፣ ሌላ አለ አንድ ሰው የመጨረሻ? መልሼ ከማለፌ በፊት አንድ ሰው። እሺ እሺ
ኤንጅሰም ለ፣ እስማኤል ለ። እሺ ትክክለኛው መልስ ለሚል ነው። ይህ ምልክት ከሚያስጠነቅቁ ምልክቶች ውስጥ ነው የሚመደበው። ትርጉሙም ያው ወደ ቀኝ የሚያሳጥፍ መንገዱ ወደ ቀኝ ምንድን ነው ስለሚታጠፍ ተጠንቅቀህ አሽከርክር ነው ትርጉሙ ማለት ነው። ስለዚህ የሚያስጠነቅቁ የመንገድ ዳር ምልክቶች ስለ መንገዱ ሁኔታ ወይም ስለ አቅጣጫ ወይም ደግሞ መልክዓ ምድራዊ አቀማመጥን አስቀድመው የሚነግሩን ናቸው። ስለዚህ ቅድም እንዳልነው ከ50 ሜትር በፊት አስቀድመው ይተከላሉ። ስለዚህ ያንን መልእክት አይተን በሚገባው መንገድ እናሽከረክራለን ማለት ነው። እሺ ስለዚህ እነዚህ ምልክቶች ለመለየት ቀላል ነው። በአራት መንገድ መለየት እንችላለን። አንደኛ ቅርጻቸው ልክ ጥያቄ ላይ እንዳያችሁ 3 ማዕዘን ነው። 2 ጠርዙ ቀይ ነው፣ ይቺ 3 ማዕዘኗ ማለት ናት። ሶስተኛ ደግሞ መደቡ ነጭ ነው። አራተኛ የሚያስተላልፉት መልእክት በጥቁር ቀስት ወይም ደግሞ ስዕል ወይም ጽሁፍ የተሰራ ነው። ልክ እዚህ እንትኑ ላይ እንደምታዩት ማለት ነው፣ ስዕሉ ላይ እንደምታዩት ማለት ነው፣ ጥያቄ ላይ እንዳለው። ስለዚህ አሁን ይሄንን ብታዩት ማዕዘኑ 3 ነው፣ ዳርዳሩ ቀይ ነው፣ ውስጡ ነጭ ነው። ይቺ ምልክቷ ደግሞ ይሄ ምንድን ነው የምንለይበት ወደ ቀኝ ይታጠፋል የሚለው መልእክት ግን በጥቁር ነው የተሰራው ማለት ነው። ስለዚህ በዚህ መለየት እንችላለን። ወደ ቀጣይ ጥያቄ እንለፍ። እሺ ከሚከተሉት ዓለም አቀፍ የሚቆጣጠሩ ምልክቶች ውስጥ በአብዛኛውን ጊዜ መስቀለኛ ወይም መጋቢና መገናኛ መንገዶች ላይ የሚገኘው የቱ ነው? ሀ የሚያስገድዱ ምልክቶች፣ ለ የሚከለክሉ ምልክቶች፣ ሐመርሃ ቅድሚያ የሚሰጡ ምልክቶች፣ መ መልሱ አልተሰጠም። እሺ እየመለሳችሁ እሺ እየመለሳችሁ እሺ አቤኒ ሐመርሃ ቅድሚያ የሚያሰጡ ምልክቶች። እሺ እሺ ኤንጅሰም ሐመርሃ ሄሉ ለ ሌላ የሚመልስ አለ? ኢዮባ ሲ፣ እስማኤል ሐመርሃ፣ እሺ ሃይሚ ሐመርሃ። እሺ ስለዚህ መልሱን እንመልስና እንለፍ። ትክክለኛው መልስ ሐመርሃ ነው። ቅድሚያ የሚሰጡ ምልክቶች ናቸው። እነዚህ ያው ቅድሚያ መሰጣጠት የሚኖረው ምን አይነት ቦታ ላይ ነው? ተሽከርካሪዎች ከተለያየ አቅጣጫ የሚገናኙበት ቦታ ላይ ማለት ነው አይደል? ስለዚህ እንደዚህ አይነት ምልክቶች በአብዛኛው የት ላይ ነው የሚገኙት? ወይ መስቀለኛ ላይ ነው፣ ወይም መጋቢ ማለት ከመንደር ውስጥ ወጥተን ዋናው መንገድ የምንገባበት ማለት ነው። ወይም ደግሞ ይሄ መገናኛ መንገዶች፣ መስቀለኛ ሊሆን ይችላል፣ አደባባይም ሊሆን ይችላል። ብቻ እንደዚህ አይነት መንገዶች ላይ ነው በአብዛኛው እንደዚህ አይነት ምልክቶች የሚቀመጡት ማለት ነው። ስለዚህ ትክክለኛው መልስ ሐመርሃ ቅድሚያ የሚሰጡ ምልክቶች ናቸው። እነዚህ ምልክቶች መስቀለኛ፣ መጋቢና መገናኛ መንገዶች ላይ በብዛት ይገኛሉ ማለት ነው። እሺ ሌላው ያው እነዚህ ምልክቶች የተለያየ ቅርጽና ቀለም ሊኖራቸው ይችላል። ልክ እንደሚያስጠነቅቁና እንደሚከለክሉ ይሄ የተወሰነ ምልክት የላቸውም ማለት የተወሰነ መለያ የላቸውም። ያው የተለያየ ምልክት መለያ ሊኖራቸው ይችላል። አንዳንዴ ቢጫ መደብ ሊኖራቸው ይችላል፣ ነጭ መደብ ሊኖራቸው ይችላል፣ ጠርዛቸው ቢጫ ሊሆን የሚችልበት ጊዜ አለ። ስለዚህ በዛ መንገድ ይለያሉ ማለት ነው ከሌሎቹ። እሺ አራተኛ ጥያቄ ይህ ምልክት ምንድን ነው? ምን መልእክት ያስተላልፋል? ሀ በመንገዱ ዳር የቆሙ ተሽከርካሪዎች ስላሉ ተጠንቅቀህ አሽከርክር። ለ የትራፊክ መጨናነቅ የሚበዛበት ቦታ ስለሆነ ተጠንቅቀህ አሽከርክር። ሐመርሃ በሽቅድድም ላይ ያሉ የውድድር መኪኖች ስላሉ ተጠንቅቀህ አሽከርክር። መ መሽቀዳደም የተከለከለበት ቦታ ስለሆነ ተጠንቅቀህ አሽከርክር። እሺ እየመለሳችሁ ሃይሚ ለ፣ እስማኤል ለ። እሺ እሺ ሌላ ሰው ተጨማሪ የሚመልስ? ዮባ ቢ። እሺ ሄሉ ለ።
እሺ ኤዋይ ለ እሺ እንትኑን ጥያቄውን እየጨረስን ስለሆነ እና እንዳልኳችሁ ቶፕ ለምንላችሁ 3 ሰዎች ይሄ ሞጁል ባለ 60 ጥያቄው ማለት ነው በነፃ እልክላችኋለሁ። ስለዚህ ስልክ ቁጥራችሁን አስቀምጡልኝ ወይም ደግሞ የቅድሙ ስልክ ቁጥር አለ አይደለ? ወይም ድጋሚ ልጻፍላችሁ መሰለኝ 0972 78 0631 ላይ በቴሌግራም ላኩልኝ ስልክ ቁጥራችሁን ወይም ሀይ በሉኝ። ከዛ በኋላ እልክላችኋለሁ። የ60 ጥያቄዎችን የያዘ ሞጁል እልክላችኋለሁ በነፃ። እሺ ይሄ እስካሁን እየተጠቀምንበት ያለ ነው ሞጁሉ ራሱ ነው ይሄ የምታዩት ማለት ነው። ስለዚህ 60 ጥያቄዎችን የያዘ ተመሳሳይ ሞጁል እንደዚህ እልክላችኋለሁ። እሺ መልስ ላይ እየመለሳችሁ የአራተኛውን ጥያቄ ምን መልእክት ያስተላልፋል ይሄ ምልክት? እሺ ኤንጅሰን ቢ፣ ቤካ ቢ፣ ኤዋይ ለ፣ ሄሉ ለ። እሺ ስልክ ቁጥር 0972 78 06 31 የሰማችሁ ካላችሁ አንዳችሁ ኮሜንት ላይ ጻፉለት። እሺ እሺ ሮቤል ቢ። እሺ ሌላ አለ? እሺ ቴንክ ዩ ቡኮት 0972 78 06 31 ይሄ ነው ስልክ ቁጥራችን። እሺ ሀይሚ ለ። እሺ ትክክለኛው መልስ ለ ነው። ይህ ምልክት ከሚያስጠነቅቁ የመንገድ ዳር ምልክቶች ውስጥ ነው የሚካተተው። ትርጉሙም ያው የትራፊክ መጨናነቅ የሚበዛበት ቦታ ስለሆነ ተጠንቀቅ አሽከርክር የሚል ነው። ስለዚህ ይህ ምልክት ባለበት መንገድ ላይ ፍጥነታችንን ወይም የምንሄድበትን መጠን ቀንሰን በዙሪያችን ላሉ አሽከርካሪዎችና እግረኞች ትኩረት ሰጥተን ማሽከርከር አለብን። አደጋ እንዳይከሰት እንደዚህ አይነት ነገሮች እንዳይፈጠሩ ማለት ነው። ስለዚህ ይሄ ምልክት ባለበት ቦታ ሁሉ ተጠንቅቀን ማሽከርከር አለብን ማለት ነው። እሺ ስለዚህ ለዛሬ የተዘጋጀው ጥያቄ ይህንን ይመስላል። ስለዚህ እንዳልኳችሁ ለ3 ሰው ሞጁሉን እልካለሁኝ ቴሌግራም ላይ አትናታኖይ 33 የሚለው ላይ ማለት ነው። ይሄው ስክሪኑ ላይ እንደምታዩት ማለት ነው። በሱ ገብታችሁ እዛ ላይ ኮሜንት አድርጉልን ወይም ደግሞ ካልሆነ በዚህ ስልክ ቁጥር ጻፉልኝ እኔ እልክላችኋለሁ። ለ3 ሰው ቀድሞ ለላከልኝ 3 ሰው እንትን እልካለሁኝ ሞጁሉን 60 ጥያቄ የያዘው ሞጁል እልክላችኋለሁ። ሌላ ጥያቄ ያለው ካለ ጥያቄያችሁን ኮሜንት ላይ ጻፉልኝና እንጨርስ። እሺ ኦልሬዲ ያው እንደምታዩት ሪኩዌስት እየገባልኝ ነው። አንድ ሰው ኦልሬዲ አግኝቷል ማለት ነው። ሀይሚ እሺ ሀይሚም አግኝተሃል። እሺ 2 ሰው 1 ሰው ነው የቀረው ማለት ነው። ቴንክ ዩ ስማይል። እሺ ስለዚህ በቃ እንጨርስ መሰለኝ። ጥያቄ ያለው ካለ የመጨረሻ እድል። ጥያቄ ያለው የለም? እሺ ስለዚህ እናመሰግናለን። በሚቀጥለው ሳምንት እንገናኛለን ሐሙስ። እስከዛ እንግዲህ መልካም ትምህርት፣ መልካም የፈተና ዝግጅት። ሰላም እንገናኝ ያኔ። ሰላም